ያ ችግረኛ ጮኸ፣ እግዚአብሔርን ሰማው፣ ከመከራውም አዳነው። እነዚህ በየአራቱ አቅጣጫ ተበትኖ በጓዳ የሚጮሁ ጩኸት፣ በአደባባይ የሚጮህ ጩኸት አለን። ሰምተህ የምትመልስ የአባቶቻችን አምላክ መሃናሞግ የመሃሞዮስ የአባቶቻችን አምላክ የአባቶቻችን አምላክ እስከ መቼ የውስጥ ጩኸት? እስከ መቼ የውጭ ጩኸት? አቤቱ 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 ጩኸቷን እየሰማህ አትለፍ፣ ጭንቀቱን እያየ አትለፍ። በጌታ በኢየሱስ ክርስቶስ አረብ አገር ላሉቱ ደጅን አንኳኳው ክፈት። ኢሮፕ ምድር ላሉቱ ጮኩን ጩኸቴን ሰምተ አሁን ካሉበት ነገር አሁን ከታዙበት ነገር እንዲለቀቁ ከታሰሩበት እንዲፈቱ በጌታ በኢየሱስ ክርስቶስ ጌታ ስም አባ አባ በጌታ በኢየሱስ ካናዳ አሜሪካ ላሉቱ የአባቶቼ አምላክ እየተበጠበጠ ያለ ትዳር አለ ጣልቃ ግባ። እየተበጠበጠ ያለ አይምሮ አለ ጣልቃ ግባ። በጭንቀት የተወረራ ቤተሰብ አለ ጣልቃ ግባ። አግኝቶ ያጣ አለ ጣልቃ ግባ። አምኖ የካዳ አለ ጣልቃ ግባ። ቤት ኢየሱስ ክዶ ቤት ባዶ እስከሚቀር ድረስ ወደ ጭፋራ ቤት ሄዱ አሉ ጣልቃ ግባ። በአልጋ ላይ ተሸማቀቁ አሉ ጣልቃ ግባ። እግዚአብሔር ሆይ ታላቁን ስም ጠርቻለሁ፣ ገናናውን ስም ጠርቻለሁ፣ ኃያሉን ስም ጠርቻለሁ፣ ፈዋሹን ስም ጠርቻለሁ። በኢየሱስ ስም በኢየሱስ ስም በኢየሱስ ስም በኢየሱስ ስም በኢየሱስ ስም ቀንበር ቀንበር ሆነ እንደሆነ አይቀጥል። በደሜ ይሻለሁ። ጩኸት ለቅሶ ለቅሶ እንደሆነ አይቀጥል። በደሜ ይሻለሁ። ውጥቀት ውጥቀት እንደሆነ አይቀጥል። በደሜ ይሻለሁ። በጎልጎታ ላይ ባፈሰስከው ደሜ ይሻለሁ። ኢየሱስ የሚባለውን ስም ጠርቻለሁ። ኢየሱስ የሚባለውን መድኃኒት ጠርቻለሁ። ኢየሱስ የሚባለውን መፍትሄ ጠርቻለሁ። ኢየሱስ ጌታ የሆነውን የጌቶችን ጌታ ጠርቻለሁ። እባክን በቃ በላት ይብቃት። የተንከራተተችበት ዘመን በቃት። ከሀገር ወደ ሀገር ያንከራተታ ቀንበር ይሰበር። ከሀገር ወደ ሀገር ያንከራተታ መጽሐፍ ይዘጋ። ከሀገር ወደ ሀገር ያንከራተታ ምዕራፍ ይዘጋ። ከሀገር ወደ ሀገር ያንከራተታ እግዚአብሔር ባዶነት በክርስቶስም ዛሬ ይዘጋ። የአባቶቼ አምላክ ሰምተህ እንደምትመልሰኝ አምናለሁ። አይተህ እንደምትራራም አምናለሁ። በኢየሱስ ክርስቶስ ጌታ ስም በኢየሱስ ክርስቶስ ጌታ ስም በኢየሱስ ክርስቶስ ጌታ ስም በቃ 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 በቃ። እስከ መቼ ነገር ይቀጥላል? እስከ መቼ እንዲቀጥላሉ እያሉ ብዙዎች በመመስከን ፋንታ በማጉረምረም ሞልቷሉ። የማጉረምረም አጀንዳ ይቀደድ። የማጉረምረም ፕሮግራም ይቀደድ። የማጉረምረም ኢየሱስ ማስታወሻ ይዘጋ። የምስጋና ማስታወሻ ይከፈት። የምስጋና በር ይከፈት። የምስጋና ኢየሱስ ምንጭ ይፍለቅ። የምስጋና ፀሐይ ትውጣ። አባ አያሎስ ያለውን ሳያይ እስቲ አይኑ ይፍሰስ። ረግጣ ያለውን ቦታ ረግጦ ሳይወርስ እስቲ እግሩ ይሰበር። ከፍታዎች በክርስቶስም በጦንቆላ የተቆጣጠሩ ከፍታዎች አሉ። አስለቅቃለሁ በኢየሱስ ስም ልቀቅ። በሀብታሞች በትልልቆች በብር በሀብት በዘረኝነት በስልጣን በሚመኩ የተቆጣጠሩ ከፍታዎች አሉ። ዛሬ ግን ለልጆቹ ይሁን ትእዛዝ ከሰማይ ይውጣ። ትእዛዝ ከሰማይ ይውጣ። ትእዛዝ ከሰማይ ይውጣ። ትእዛዝ ከሰማይ ይውጣ። እኔ ነኝ የሚጮህ። ፊትን መልስ፣ ፊትን መልስ፣ ፊትን መልስ። ቆይቼ የእግዚአብሔርን ደጅ ነው የቆየችውን ዘመን የቆየውን ዘመን ቆይ ኢየሱስ እያለች ቆይታለች። ኢየሱስ እያለ ቆይቷል። ብዙዎች አማራጭ ሲፈልገው አማራጭ እምቢ ብሎ ቢሞትም የመስቀል ስር ይሻለኛል፣ ቢሞትም ወንጌል ይሻለኛል፣ ቢሞትም የአባቶቼ አምላክ ይሻላል ብሎ የሚጠብቁ አሉ። እንዳያፍሩ
በኢየሱስ ክርስቶስ ሞትና ትንሣኤ አብን ጠየቅኩ። አቦይ ስለ ልጅ ስለ ኢየሱስ ክርስቶስም ስትል በቃት ጠብቃል። ቆይቼ የእግዚአብሔር እንዳይጣን ነው። እየጠነች ነው፣ እየጠበቃ ነው። አታሳፍረው። እየጠበቀች ነው። አታሳፍራት። እየጠበቃ ነው። አታሳፍረው። በኢየሱስ ክርስቶስም ስም ያወጡ በሽታዎች አሁን ልቀቁ። ካንሰርን በኢየሱስ ስም ነቀልኩ። ኤችአይቪ ቫይረስ ጠራው ናውጣ። በኢየሱስ ክርስቶስ አይምሮን የምታሰንቅ ናውጣ። በኢየሱስ ክርስቶስም ልቀቃት። ጓዳ ላይ እያለቀሰች ነው። ጌታ ሆይ ተመልከት። ወዴት ልሂድ እያለች ነው። ጌታ ሆይ ተመልከት። ማን ያቅርባት? ማን ያጣቃት? አንተ ካላጣጋኝ ወላጅ አልባ ልጆች አሳዳጊ እባክህን 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 እባክህን። ከእናት ርቃ ነው ያለችው፣ ከአባት ርቋል፣ ከቤት ርቆ ነው ያለው። ምን አልፋት ያልፍልኛል ብሏል። ደፋ ቀና ብላ አላለፈችም። ዛሬ ግን ኪዳኗ ተፈጽሞ ተስፋ ቃሉ አካል ለብሶ በኢየሱስ ክርስቶስ ለምስጋና ለምስክርነት ይቁም። አንተን ለምታውቃቸው እኔ ግን ስማቸውን ለማውቁት ዛሬ ጮኻለሁ። ጮኻቴ በኢየሱስ ክርስቶስ መብቴ ያምጣ። ከሶስተኛ ሰማይ መብቴ ያምጣ። ከሶስተኛ ሰማይ መብቴ ያምጣ። ሰሜን፣ ደቡብ፣ ምዕራብ፣ ምስራቅ ላይ የታጣ መብቴ ከሰማይ ይምጣ። ኢሮፕ ሄዳ የታጣ መብቴ፣ አሜሪካ ሄዶ የታጣ መብቴ፣ በኤሽያ ሄዶ የታጣ መብቴ፣ አውስትራሊያ ሄዶ የታጣ መብቴ አሁን ግን ከሰማይ ይምጣ። ደርሳለሁ ያለውን ቦታ አልደረሰም። አትራራውን ወይ አትራራውን ወይ ቤተሰቧን ለመድረስ አልቻለችም። አትራራትም ወይ አትራራውን ወይ ጌታ ሆይ አትራራውን ወይ በኢትዮጵያ ጉዳይ ጣልቃ ግባ። አትራራንም ወይ አቤቱ አቤቱ ጩይ ወደ እኔ። አንተ የማታውቀውን አዲስና ኃያልና አዲስ ነገር አደርጋለሁ ያልክ አምላክ በኃያላን ላይ ኃያል ሆነ እንድትገለጥ ዛሬ ከምድር ወደ ሰማይ ጮኻለሁ። ከሰብአዊነት ወደ መለኮት ጮኻለሁ። አቤቱ 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 እስከ መቼ አንጋደፍቶ ይድ? እስከ መቼ በዕዳ ይጨነቅ? እስከ መቼ ኢየሱስ ክርስቶስ ስልኩን ዘግቶ ይቀመጥ? በኢየሱስ ስም በዚህ ወንድም ጉዳይ ጣልቃ ግባ። በዚህ ሴት ጉዳይ ጣልቃ ግባ። በዚህ ወንድም ጉዳይ ጣልቃ ግባ። በኢየሱስ ክርስቶስም ጣልቃ ግባ። ነፋሱ ይበቃል። ትዳሯን ያጣቻለች ኢየሱስ ክርስቶስ ወዴት ነህ? ልጆቹን ያጣ አለ ኢየሱስ ክርስቶስ ራራው። ካሳ ይሁንላት። ያለቀሰችበት ዘመን ካሳ አቤቱ የተቅበዘበዘበትን ካሳ የሰላምን ካሳ ክፈልለት። በበሽታ የተሸማቀቁበት የፈውስን ካሳ ክፈልለት። እጁ ባዶ ሆኗል። እጅ ይከፈት፣ እጁ ይሙላ። አቤቱ አግኝቶ አንተን የረሱ አሉ። በኢየሱስ ስም ጣቢያቸው ይቀየር። ከዚህ ቤት ካንተ ጋር ኖሮ ዛሬ ኢየሱስ ክርስቶስ ብርሃን ወጥቶላቸው አቤቱ ኪሳቸው በበረከት ከብዶ፣ ቦርሳቸው በበረከት ከብዶ፣ አካውንታቸው በበረከት ከብዶ ዛሬ ጀርባ አዙሯሉ። ተገናኛቸው ተገናኛቸው። አንተን የጋረዳ የበረከት ታፔላ፣ አንተን የጋረዳ ኢየሱስን የጋረዳ የእውቀት የዶክመንት ታፔላ በኢየሱስ ክርስቶስም ዛሬ አነሳለሁ። ይነሳ። ዛሬ አነሳለሁ። በአውሮፓ ኢየሱስን የጋረድክ መንፈስ፣ በአሜሪካ ኢየሱስን የጋረድክ የሞተላትን ኢየሱስን የጋረድክ የተሰቀለለትን ኢየሱስን የጋረድክ ምድራዊ ነገር አነሳለሁ በኢየሱስም። ኢየሱስ ይሻለዋል። ክርስቶስ ይሻላታል። ኢየሱስ ይሻለዋል። ማነሻውን ረስቷል እንጂ በማነሻው ላይ የኢየሱስ እጅ ነበረች። ማነሻውን ረስቷል እንጂ በማነሻው ላይ ክርስቶስ ነበረው። ዛሬን ደርሰው ከፍታን ይሻለው። ከእንግዲህ ምን ይመጣል በማለት ኢየሱስን ረስቷል። አምልኮን ረስቷል። ስግደትን ከልክሏል። አግኘው፣ ሳይቀሰፍ አግኘው፣ ሳይጠፋ አግኘው። ይህ ትውልድ እግዚአብሔርን በማወቅ ይሞላ። ይህ ትውልድ ኢየሱስን በመፈለግ እና በመፈለግ ካራክተር ይሞላ። ይህ ትውልድ ኢየሱስ ኢየሱስ ይበል። ይህ ትውልድ ኢየሱስ ይበል። ኢየሱስ ኢየሱስ የሙታን ትንሣኤ፣ ለበሽተኞች ፈውስ፣ ለወደቁት ትንሣኤ፣ ለጨለማትና ብርሃን። ኢየሱስ 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 በትዳሯ ላይ ኢየሱስ፣ በቤተሰቡ ላይ ኢየሱስ፣ በጤንነቱ ላይ ኢየሱስ ኢየሱስ
ኢየሱስ ኢየሱስ ኢየሱስ ኢየሱስ አንገት የሚያስደፋ አምላክ አይደለም። ኢየሱስ የሚያሸማቅቅ ጌታ አይደለም። በአረቡ ምድር ኢየሱስ፣ በአውሮፓ ኢየሱስ፣ በክርስቶስ ጌታ ስም ቆሻሻ ምዕራፎች ሁሉ ይዘጉ። በክርስቶስ ኢየሱስ ስም የአመፃ ምዕራፎች ይዘጉ። በክርስቶስ ኢየሱስ ስም የደም መፍሰስ ምዕራፍ ይዘጋ። በክርስቶስ ኢየሱስ ስም የመሸማቀቅ ምዕራፍ ይዘጋ። በክርስቶስ ኢየሱስ ስም አይንጠባጠብ። የሰውን እጅ ያየችው ዘመን ይብቃ። የሰውን እጅ ያየው ዘመን ይብቃ። የሰውን እጅ ያየው ዘመን ይብቃ። በኢየሱስ ክርስቶስም የራሷን ድርሻ ትጨብጥ። በኢየሱስ ክርስቶስም የራሱን ድርሻ ይጨብጥ። በኢየሱስ ክርስቶስ የራሷን ቁልፍ ትያዝ። በኢየሱስ ክርስቶስ ወደ ራሱ ይመለስ። አቤቱ አምላኬ አቤቱ አምላኬ አቤቱ አምላኬ አቤቱ አምላኬ አቤቱ አምላኬ አቤቱ አምላኬ ዝም አትበል። ዝም ካልክ እንጠፋለን። አቤቱ ሊወቀስ ያለ በመንፈስ ይወቀስ፣ ሊገሰጽ ያለ በቃል ይገሰጽ፣ ሊያዝ ያለ በመቃል ይያዝ፣ ሊቆም ያለ በኃይል ይቆም፣ ሊያገለግል ያለ በጸጋ ያገልግል፣ ሊወጣ ያለ አንተ ባሳየው መውጫ ይውጣ። ወይ ሆስፒታል ተስፋ ተቆርጦ ቤት ገባ ሞቱን የሚጠብቃለ ጣልቃ ግባ ይኑር። በሰው ሀገር ተስፋ ቆርጣ እብደቷን እየጠበቋት ያለ ጣልቃ ግባ። ለሚያብዱት መብቴት ይሁን። እግዚአብሔር ሆይ መካኖች ምን ይሁኑ? ልጅ እያሉ አጡ። ለመካኖች ልጅ አሳቅፋቸው። በደሜ ይዣለሁ ለመካኖች ልጅ አሳቅፋቸው። መካኖች ልጅን ያቅፉ። አቤቱ በመካንነታቸው ምክንያት እግዚአብሔር ሆይ ትዳራቸው አይበጥበጥ። ጣልቃ ግባ። ወንድ ልጅ ለሳራ ያሳቀፍከውን አሳቅፍ። ለሃና ያሳቀፍከውን አሳቅፍ። ለኤልሳቤጥ ዘከራስ እንዳሳቀፍከ አሳቅፍ። ኢየሱስ ክርስቶስ ጌታ መካንነት ይሰበር። የህይወት መካንነት ይሰበር። የኑሮ መካንነት ይሰበር። አግኝቶ የማጣት መካንነት ወልዶ ኢየሱስ ክርስቶስ የውርጃ መንፈስ በኢየሱስ ክርስቶስ ጌታ ስም አሁን አቆምኩ። በኢየሱስ በተሰጠልኝ በልጅነት ስልጣን አቆምኩ። የአባቶቼ አምላክ ለመስራት እየፈለጉ በር ተዘገባቸው። ክፈት በር። አንተ ጻድቅ አንተ ታማኝ ክፈት በር። ለመሄድ ፈልገው እግር ያላቸው በር መሄጃ የጠፋባቸው አለ። በኢየሱስ ውጤት ያለ በር፣ ኢየሱስ ያለ በር መንገድ ይውጣላቸው። በኢየሱስ ለማስፈልገው እጃቸው ባዶ ቀራ። እጆች ይከፈቱ። እጆቹን ይከፈቱ። እግዚአብሔር ሆይ በኦሮሞ ጉዳይ ጣልቃ ግባ። በአማራ ጉዳይ ጣልቃ ግባ። እግዚአብሔር ሆይ በትግሬ ጉዳይ ጣልቃ ግባ። እግዚአብሔር ሆይ በደቡብ ብሔረሰቦች ጉዳይ ጣልቃ ግባ። የኢትዮጵያ ነገር ተንጠልጥሎ አይቀር። የኢትዮጵያ ጉዳይ ተንጠልጥሎ አይቀር።